ሰላም ናችሁ? እንዴት ነው ስልክ ስትደውሉ አስባችሁ ታውቃላችሁ? ሞባይል ስልካችሁ እንዴት ነው የሚደውለው? እንዴት ነው የሚደውል? ለምሳሌ ኮተቤ ላለ ጓደኛችሁ ወይም ሳሪስ ላለ ጓደኛው፣ አዋሳ ላለ ጓደኛችሁ ወይም ደግሞ አሜሪካ ለሚገኝ ሁሉ ጓደኛችሁ በዚህ ስልክ ምንም አይነት ገመድ የለውም፣ ምንም የለውም። በዚህ ስልክ እንዴት ነው ኮኔክት አድርጋችሁ የምታወሩት? ሀሎ ሰላም ነው እንዴት ነው ምናምን የሚለውን እነሱም ሀሎ ሰላም ነው ምናምን የሚለውን ይሰማል። እንዴት ነው የሚሆነው? እንዴት ሊሆን ይችላል? እንደዚህ ብላችሁ አስባችሁ ታውቃላችሁ? እንዴት ነው በስልካችሁ የምትደውሉት የሚለው አስባችሁ ታውቃላችሁ? ኦኬ ዛሬ እነግራችኋለሁ። የተወሰነ ነገር ቴክኒካል ነው፣ ግን ቀለል ባለ መልኩ እንድትረዱት አድርጌ እነግራችኋለሁ። ስልካችሁ ሁል ጊዜ ሲግናል ያወጣል። ስልካችሁ ሲግናል ያወጣል። ለአይን የማይታይ ኢንቪዚብል የሆነ ራዲዮ ዌቭ ያወጣል። ኢንቪዚብል የሆነ ዌቭ ያወጣል ሁል ጊዜ እና ይሄ ዌቭ ሲግናል በአካባቢያችሁ ያሉ ታወሮች አሉ። ኦኬ ሴል ታወሮች የሚባሉ ወይም ደግሞ ቢቲኤስ የሚባሉ አሉ። እነዚህ ቢቲኤስ የሚባሉትን ሰርች ያደርጋል። ከዚህ የሚወጣው ሲግናል እንደዚህ እያለ ለምሳሌ ውሃ ላይ ድንጋይ ስትወረውሩ አጣጣ እያለ ሲሄድ ዌቭ ይፈጥራል። ሰርክል አይነት ዌቭ። ልክ እንደዚህ አይነት ዌቭ እያወጣ በአካባቢ ያለ ሴል ታወር ይፈልጋል። ሴል ታወር ማለት ምን ማለት ነው? ይሄ ረጃጅም ፖሎች አይታችኋቸዋል። እነዚህ እንደዚህ እንደምታዩቸው ረጃጅም ፖሎች አሉ። ከእነሱ ጋር ኮኔክት ሊያደርግ ይሞክራል። ኦኬ ሶ ይሄንን ሲግናሉን ስፕሬድ ያደርጋል ያወጣል ማለት ነው፣ ልክ ስትደውሉ። ኦኬ በነገራችን ላይ ስልካችሁ ሁል ጊዜ በምትንቀሳቀሱበት ጊዜ በመኪናም ይሁን በምንም በምትንቀሳቀሱበት ጊዜ ሲግናል እያወጣ ከአካባቢው ሴል ታወር ጋር ኮኔክት ለማድረግ ይሞክራል። ዛፍ ይኖራል፣ እንደዚሁም ደግሞ ህንፃዎች ይኖራሉ። ሲግናሉን ብሎክ የሚያደርጉ ብዙ ነገሮች አሉ። እነሱን ከየራቀ ሌላ ክሊን የሆነ ኮኔክሽን ለማግኘት ይሞክራል። ምክንያቱም ሴል ታወሮች በስፋት በተለያዩ ቦታዎች ይኖራሉ። ለሴል ታወሮች በነገራችን ላይ በየቦታው አሉ። የአንድ ለምሳሌ አዲስ አበባን ብትወስዱ አዲስ አበባን በሴል የተከፋፈለች ናት። ሴል ማለት ልክ ማር ላይ ያለው ቅርጽ አለ፣ የማር ወለላ ላይ ያለው ቅርጽ አለ። ልክ እንደ በዛ አይነት ቅርጽ የተለያዩ ናቸው፣ ሴል ይባላል። እያንዳንዱ ሴል አንድ ታወር አለ። ኦኬ አንድ ታወር በ16 ኪሎ